ማለት እውነተኛ ምስክር ማለት ነው። ሽሽታችሁ ሩጫችሁ በክረምት ወይም በሰንበት እንዳይሆን ተጠንቀቋል። እሱ የሰማዕታት አለቃ ተብሏል። 7 ዓመት በሰባ ነገሥታት ፊት ቆሞ ጣዖትን የተቃወመ ክርስቶስን ከፍ ያደረገ ያነገሰ ሰማዕት ነው። ክብር ለመድኃኔዓለም። እንደ ቅድስት አርሴማ የሚሆኑ ሴቶች የጠፉት ለምንድን ነው? ማኅተማቸውን በጥሰው ድንግል ማርያምን ክደው እግዚአብሔር አምላካችን የሚያድርበትን ይቀድሰዋል። ኢየሱስ ክርስቶስ አምላክ አይደለም ብሎ ካደው። ፍጡር ነው ሰው ነው ብሎ ካደው። አንዱ ደግሞ መጣና ነቢይ ነው አለ። አንዱ ደግሞ መጣና አማላጅ ነው አለ። ሰንበትን ከሚሽሩ ክርስቲያኖች ውሾች ይሻላሉ። ስለዚህ ቅዳሜና እሑድ ሰንበት አክብር አለ። የመጀመሪያው ከሰማይ የወረደው ከእግዚአብሔር እጅ የተቀበለው በኦርቶዶክስ ተዋሕዶ ቤተክርስቲያን ያለው ጽላቱ። ክብር ለመድኃኔዓለም። ክርስቲያኖች ክርስቲያን ክርስትና እስክንበላ ድረስ እስክንጠግብ ድረስ እስኪመቸን ድረስ አይደለም። በመከራ ውስጥም ክርስቲያኖች ነን። በክርስቶስ ኢየሱስ ምን ሆን ተፈጠር። ለምን? ለመልካም ስራ፣ ለምስጋና። ወደ መሬት ተጣለ፣ እሱም የወንድሞች ከሳሽ ሆነ ይላል። የወንድሞች ከሳሽ ሆነ ይላል። ታያችሁ፣ እነዚህን ቅዱሳን ሰማዕታትን ጠልተው ኢየሱስ ለኛ አማላጅ ነው አሉ። አማላጅ ማለት አስታራቂ ማለት ነው። ድንግል ማርያም ታስታርቃለች። ጻድቃን ሰማዕታት ያማልዳሉ፣ ያስታርቃሉ። ማንን? ኢየሱስ ክርስቶስን ይለምናል። ከኔ ጋር ነግሳችሁ ትኖራላችሁ። ቅዱስ መርቆሬዎስ ከክርስቶስ ጋር ነግሷል። ክብር ለመድኃኔዓለም። ሰማዕታት ቅዱሳን የመላእክትን ዘር አልነሳም። ድንግል ማርያም ከኔና ከእናንተ ተገኘች። ወገናችን፣ አካላችን፣ ስጋችን ናት። ክብር ለመድኃኔዓለም። የእማማ ሚዲያ ነው። ራዕያችን የተዋህዶ ሃይማኖታችንን ማስፋፋት፣ ቤተ ክርስቲያናችንንም መጠበቅ። ዛቲ ዕለት እንተ ገብረ እግዚአብሔር ንትፈሳ ወነተሐሰይ ባቲ። ይህች ዕለት የተባረከች ዕለት ናት፣ የተቀደሰች ዕለት ናት። በዚህች ዕለት እንግዲህ ታቦተ ማርያም ወጥታ እንድትባርከን የሆነውን ሁሉ በዚህ ቦታ ላይ የተደረገውን ነገር ሁሉ ሲነገር ሰምታችኋልና በእውነት በዚያን ጊዜ የነበረውን የዛሬውን ስናየው ደግሞ እንግዲህ እናንተ መመዘን ትችላላችሁ። ታምሯ ግን አልተጓደለባትም። የዛኔ የምትሰራው ታምር፣ ዛሬም የምትሰራው ታምር፣ ወደፊትም የምትሰራው ታምር ምሉ ነው። የእመቤታችን ክብር ይግባት ወላዲተ አምላክ። የሰው ልጅ ብቻ ነው ውለታ ቢስ የሚሆነው። ብዙ የተደረገለት ዛሬ ረስቶ ሊሆን ይችላል። ብዙ ገንዘብ ያጣ ገንዘብ አግኝቶ ዛሬ በጣም ከፍተኛ ደረጃ ስለደረሰ ረስቶ ሊሆን ይችላል። ሰው ስለሆነ አንፈርድበትም። እመቤታችን ትጠብቀው ባለችበት ማለት ነው። ነገር ግን የእመቤታችን ታምር ዛሬም የተደረገው ነገር ሁሉ ከዚህ ደርሰናልና በእውነት የእግዚአብሔር ቸርነት የድንግል ማርያም አማላጅነትና ለዚህ ያደረሰን አምላካችን ክብር ምስጋና ለሱ ይሁን። ሌላው እንግዲህ ዛሬ አባታችን ሊቀ ትጉሃን ባሕታዊ ገብረ መስቀል በመካከላችን ይገኛሉ። እግዚአብሔርን አመስግኑልን። በእውነት እግዚአብሔር ያክብርልን። ወደ አባታችን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሚን። የተከበሩ አባታችን የዚህ ታላቅ ቤተ ክርስቲያን ዋና አስተዳዳሪ፣ የተከበራችሁ ከሩቅም ከቅርብም በመድኃኔዓለም ቸርነት በድንግል ማርያም አማላጅነት በቅዱሳን መላእክት ተራዳይነት በዚህ ስፍራ የተገኛችሁ የእግዚአብሔር ልጆች እንደምን አደራችሁ?
እንደምን ከረማችሁ? እንኳን አደረሳችሁ። እውነተኛ ምስክር ነፍሶችን ያድናል። መጽሐፈ ምሳሌ ምዕራፍ 14 ቁጥር 25 ላይ የምታገኙት ኃይለ ቃል ነው። እውነተኛ ምስክር ነፍሶችን ያድናል። ሰማዕት ማለት እውነተኛ ምስክር ማለት ነው። ለእውነት የሞተ ለሃይማኖት የሞተ እውነተኛ ምስክር ማለት ነው። ያድርገን በሉ እስቲ። የተመረጣችሁ ሰዎች ናችሁ ዛሬ እዚህ የተገኛችሁ። እንኳን ደስ አላችሁ። የተመረጣችሁ ስለሆነ ነው። የተጠሩ ብዙዎች ናቸው ይላል መጽሐፍ። የተጠሩ ብዙዎች ናቸው፣ የሚድኑ ግን ጥቂቶች ናቸው ይላል። ወገኖች ቅድሚያ ለነፍሳችን እንስጥ። አዎ ለስጋችሁማ መተኛ ነው፣ ጠቅለል ብላችሁ መተኛ ነው። ለስጋችሁማ መብላት፣ መጠጣት፣ መጨፈር። ስጋ መብላት ነው የሚፈልገው። ስጋ መጨፈር ነው የሚፈልገው። ስጋ በቃ መሞሸር ነው የሚፈልገው። አያችሁ፣ ነፍስ ግን ትራባለች። አያችሁ፣ በዛ ውስጥ ነፍስ ትራባለች። የስጋችንን እንክብካቤ ስንፈልግ ነፍስ ትራባለች፣ ነፍስ ትጠማለች፣ ነፍስ ትጨነቃለች። አሁን ነፍስ የሚያስፈልጋት በዚህ ሰዓት ጾም ነው፣ ጸሎት ነው፣ ስግደት ነው የሚያስፈልገው ወገኖች። ማዕበሉ ድንገት ይመጣል፣ ነፋሱ ድንገት ይመጣል። ሰው በሄደበት ወጥቶ ሳይገባ ሳይመለስ ሲቀር እያያችሁ ነው አይደለም? ስለዚህ ሽሽታችሁ ሩጫችሁ በክረም ወይም በሰንበት እንዳይሆን ተጠንቀቋል። ማን ይርዳን? አዎ እንግዲህ ሰማዕታት በጣም ብዙ ናቸው። ለሰማዕትነት የተጠሩ በጣም ብዙ ናቸው። ቅዱስ ጊዮርጊስ ሰማዕት ነው። ሊቀ ሰማዕታት ይባላል። የሰማዕታት አለቃ ማለት ነው። ያ በነጭ ፈረስ የሚጋልበው የጣሊያንን አንገቱን ቀጥቶ ባድዋ የረፈረፈው ቅዱስ ጊዮርጊስ ይባላል። የኢትዮጵያ ገበዝ ነው። ደስ ይበላችሁ። ከወለወዳል ያለ አዎ ሰማዕት እሱ የሰማዕታት አለቃ ተብሏል። 7 ዓመት በሰባ ነገስታት ፊት ቆሞ ጣዖትን የተቃወመ ክርስቶስን ከፍ ያደረገ ያነገሰ ሰማዕት ነው። ክብር ለመድኃኒዓለም ነው። እንግዲህ ከዛ ደግሞ ሌላው በሐዋርያት ሥራ ምዕራፍ 7 ላይ የምታገኙት ሰማዕት ቅዱስ እስጢፋኖስ ነው። ስለ እውነት በድንጋይ ተወግሮ ሰማዕትነት የተቀበለው ቅዱስ እስጢፋኖስ ነው። በሉ እስቲ ክብር ለመድኃኒዓለም ነው። ቅዱስ እስጢፋኖስ ቀዳሚ ሰማዕት ተባለ። ስለ ኢየሱስ ክርስቶስ መስክሮ ስለ ኢየሱስ ክርስቶስ አምላክነት፣ ስለ ኢየሱስ ክርስቶስ ጌትነት፣ ስለ ኢየሱስ ክርስቶስ ማንነት መስክሮ እውነቱን ተናግሮ በድንጋይ ተወግሮ ሰማዕትነት የተቀበለ ቅዱስ እስጢፋኖስ ነው። ክብር ለመድኃኒዓለም ይሁን። ከሴቶችም አለች፣ ብዙ ናቸው፣ ግን የምትታወቀው ቅድስት አርሴማ ናት። አያችሁ፣ እሷም ደግሞ ስጋዬን አላረክስም ሃይማኖቴን አልለውጥም ማለት። ክብር ለመድኃኒዓለም ይሁን። ወንዶች ብቻ እንዳይመስሏችሁ ሰማዕት የሆኑት ብዙ ሴቶች። አዎ ከሷ ከቅድስት አርሴማ ጋር ራሱ 27 ሴቶች አንገታቸውን ተቆርጠዋል። ክብር ለመድኃኒዓለም ይሁን። 27። ታዲያ ዛሬ የምነካችሁ እንደ ቅድስት አርሴማ የሚሆኑ ሴቶች የጠፉት ለምንድን ነው? ማህተማቸውን በጥሰው ድንግል ማርያምን ክደው ዛሬ እመቤታችን ቅድስት ድንግል ማርያም የሚወነጅሉ ሴቶች፣ ራቆታቸውን የሄዱ ሴቶች፣ ስጋቸውን እየሸጡ የሚተዳደሩ ሴቶች የሉ? እግዚአብሔር ይመልሳቸው። ይህንን የተቀደሰ የከበረ ሰውነት በእርግጥ እኔን አያውቁኝምና መጎናጸፊያቸውን እገልጣለሁ ይላል እግዚአብሔር። ቅዱስ ጳውሎስ እንደነዚህ ያሉትን ሴቶች ምን አላቸው? ያችን ቅምጥሏን ተዋት፣
በቁሟ የሞተች ናት አለ። የቅድስት አርሴማ አንገት ሲቆረጥ 4 ነገር ፈሷል። ክብር ለመድኃኒዓለም ይሁን። ከአንገቷ እኮ ነው ማር፣ ውሃ፣ ወተት፣ ደም በ4ቱ ማዕዘን ፈሷል። ክብር ለመድኃኒዓለም። እንደዚህ አይነት ሰማዕትነት ብዙ ነው። እነኚህ እንግዲህ ለእውነት የሚመሰክሩ ለእውነት የቆሙ ነፍሳቸውን እንኳን አሳልፈው የሰጡ ናቸው። ምን ያደርግላን ስጋችን ብለው። ደግሞም ታላቁ ሰማዕት ቅዱስ መርቆሬዎስ ነው። ደስ ይበላችሁ። ክብር ለመድኃኒዓለም ነው። ኦ አምላከ ቅዱስ መርቆሬዎስ ብሎ ስምን 3 ጊዜ የጠራውን ፈጥኜ ደርስለታለሁ ይላል። ይድረስላችሁ። ክብር ለእሱ ይሁን። አዎ ቅዱስ መርቆሬዎስ ከደጋግ አባትና እናት የተወለደ ነው። እነኚህ ሰዎች መጀመሪያ በዛች ሀገር ላይ ክርስትና የለም፣ ብርሃን የለም፣ በጨለማ ነው የሚኖሩት። እግዚአብሔር አይታወቅም። እንዲሁም መልካቸው የውሻ መልክ ይመስላል ይላል። እንግዲህ ገጸ ከለባት ይላቸዋል። እና የሚመስሉ ሰዎች ያሉበት፣ እግዚአብሔርን የማያውቁ ሰዎች ያሉበት፣ ክርስትናው ያልገባቸው፣ ኢየሱስ ክርስቶስ ያልተሰበከላቸው ክፉ ሰዎች በነበሩበት ነበሩ። ልብ በሉ። አሁን ቅዱስ መርቆሬዎስ ከመወለዱ በፊት እነዚህ ሁሉ በአሕዛብነት በጨለማ ውስጥ ሲኖሩ እግዚአብሔር ጠራ፣ መረጠ፣ አመጣቸው። ጨለማው ተገፈፈ፣ ወደ ብርሃን መጡ፣ ክርስትናውን ተቀበሉ። ደስ ይበላችሁ። ለመድኃኒዓለም ነው። ታዲያ የቅዱስ መርቆሬዎስ እናት ስሟ ታቦት ተባለ። አይገርማችሁ? እግዚአብሔር አምላካችን የሚያድርበትን ይቀድሰዋል፣ ያከብረዋል። ቀደሰ ማኅደሮ ልዑል። እግዚአብሔር ማደሪያውን ቀደሰ፣ ለየ፣ አከበረ ይላል። ክብር ለመድኃኒዓለም ይሁን። እግዚአብሔር እኮ በምስሉ በአርአያው በምሳሌው ነው እኮ ሰውን የፈጠረው። ሰው እኮ ክቡር ነው። ሰው እኮ ቅዱስ ተብሏል። ሰው እኮ አምላክ ተብሏል። አማኑኤል ማለት ሰው አምላክ ሆነ፣ አምላክ ሰው ሆነ ማለት ነው። ደስ ይበላችሁ። ክብር ለመድኃኒዓለም። ይህን የመሰለ ቅድስና መተው አያስፈልግም በእውነት። እና ታዲያ የቅዱስ መርቆሬዎስ እናት ታቦት የእግዚአብሔር ማደሪያ የሆነውን እውነተኛ የእግዚአብሔር ምስክር የሆነውን ቅዱስ መርቆሬዎስን ወለደች። ደስ ይበላችሁ። ክብር ለመድኃኒዓለም። ሐምሌ 25 ቀን ተወለደ ቅዱስ መርቆሬዎስ። ክብር ለመድኃኒዓለም ይሁን። ከዛም በመንፈሳዊ ሕይወት አደገ፣ ተማረ፣ ክርስቶስን አወቀ። አሁን እኮ ውጥንቅጡ ወጣ። አንዱ ኢየሱስ ክርስቶስ አምላክ አይደለም ብሎ ካደው፣ ፍጡር ነው ሰው ነው ብሎ ካደው። አንዱ ደግሞ መጣና ነቢይ ነው አለ። አንዱ ደግሞ መጣና አማላጅ ነው አለ። ኢየሱስ ክርስቶስ ለኦርቶዶክስ ምንድን ነው ንገሩኝ? ፈጣሪያችን ነው። ክብር ለመድኃኒዓለም ይሁን። ትክክለኛው ኢየሱስ ክርስቶስን እየሰበከች ያለችውን ቤተ ክርስቲያን የለ ኦሪት ነች አሏል። ይገርማል እኮ ኦሪት ናት እቺ ቤተ ክርስቲያን፣ ኦሪት ናት። የኦሪትን ታቦት ተሸክማ ትዞራለች ይላል። እዚህ ጽላት ላይ የተጻፈው ቃል ምንድን ነው? 10ቱ ቃላት ነው። እንዳልተሻረ ልንገራችሁ ማለት ነው። ከኔ በቀር ሌላ አምላክ አታምልክ። አንድ ቁጥር ነው። አንድ ቁጥር ነው። ከኔ በቀር ሌላ አምላክ አታምልክ። በላይ በሰማይ ቢሆን በታችም በምድር ቢሆን ከምድር በታች በውቅያኖስ ቢሆን ከኔ በቀር ሌላ አምላክ አታምልክ፣ እኔ ቀናተኛ አምላክ ነኝ ይላል። ክብር ለመድኃኒዓለም ይሁን። ይሄ እኮ ነው ጽላቱ ላይ ያለው ይሄ ነው። በላይ በሰማይ ፀሐይ፣ ጨረቃ፣ ከዋክብት አይተህ እንዳትሰግድ፣ በታች በምድር ሰው፣ እንስሳ፣ አራዊት፣ አዕዋፋትን አይተህ እንዳትሰግድ፣ ከውቅያኖስ ውስጥ የሚኖሩ አዞው፣ ጉማሮ፣ አሳ ነባሪው፣ በዛ ውስጥ የሚርመሰመሰውን ማንኛቸውንም እንዳታመልክ ተጠንቀቅ።
በላይ በሰማይም በታች በምድርም ከምድር በታችም የሚኖረው አንድ እግዚአብሔር ነው ይላል። ክብር ለመድኃኒዓለም ይሁን። እስራኤል ሆይ ስማ ይላል። እስራኤል ሆይ ስማ፣ አምላክህ እግዚአብሔር አንድ እግዚአብሔር ነውና በፍጹም ልብህ፣ በፍጹም ሐሳብህ፣ በፍጹም ኃይልህ አምላክህን እግዚአብሔርን ውደደው። ኦሪት ዘዳግም ምዕራፍ 6 ቁጥር 4 ላይ። ስለዚህ እግዚአብሔር በመሃል እጁ የያዛት ዓለም ናት። ይቺ ሲፈልግ እሳቱን ነፋሱን መሬቱን አቅልጦ ሊያጠፋን ይችላል። ከፈላው እሳት ውስጥ ደግሞ ማውጣት ይችላል። አይችልም? ይችላል። እግዚአብሔር እያችሁ ተመልከቱ። እኔ አምላክህ ነኝ አለ። አንደኛ በሉ። ሁለተኛ የእግዚአብሔርን ስም በከንቱ አትጥራ የሚል ነው የተጻፈው። ሶስተኛ ሰንበትን አክብር። ለሳራያነ ሰንበትሰ ይሄ ይስወሙ ቀለባት ይላል። ሰንበትን ከሚሽሩ ክርስቲያኖች ውሾች ይሻላሉ። ስለዚህ ቅዳሜና እሑድ ሰንበት አክብራል። ሶስተኛው ይሄ። አራተኛው አክብር አባከ ወእመከ፣ እናት አባትህን አክብር። እድሜህ በምድር ላይ እንዲረዝም ሰላም እንድታገኝ እናት አባትህን አክብር። ከዛ አስቀጥሎ አትስረቅ፣ አትግደል፣ አታመንዝር፣ የባልንጀራህን ሀብቱን ንብረቱን አትመኝ፣ አትስረቅ፣ አትዋሽ፣ ወንድምህን ባልንጀራህን እንደ ራስህ ውደድ የሚል 10ቱ ትእዛዝ በመጽሐፍ ቅዱስ አልተጻፈም። በዛን ጊዜ ይሄ ጽላት ብቻ ነው ያለው። ክብር ለመድኃኒዓለም ይሁን። ሲና ተራራ ላይ እግዚአብሔር ያችን 10 ትእዛዝ ብቻ ነው የሰጠው። ያንን አውርዶ ያ ተባስቶ ነው ብሔረ ኦሪት የተጻፈችው። የመጀመሪያው ከሰማይ የወረደው ከእግዚአብሔር እጅ የተቀበለው በኦርቶዶክስ ተዋህዶ ቤተክርስቲያን ነው ያለው ጽላቱ። ክብር ለመድኃኒዓለም ይሁን። ስለዚህ ነው እውነተኛ ምስክር በዚች ኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ ሕይወታቸውን የሚሰጡ ናቸው ያሉት። በእውነት ሕይወታቸውን የሚሰጡ ክርስቲያኖች። አዎ ክርስቲያን ክርስትና እስክንበላ ድረስ እስክንጠግብ ድረስ እስኪመቸን ድረስ አይደለም። በመከራ ውስጥም ክርስቲያኖች ነን። ክብር ለመድኃኒዓለም ይሁን። በመከራ ውስጥም ክርስቲያኖች ነን። በስደት ውስጥም ክርስቲያኖች ነን። በረሃብ ውስጥም ክርስቲያኖች ነን። በስቃይ ውስጥም ክርስቲያኖች ነን። እኔ ክርስቲያን ነኝ አለ የ3 ዓመቱ ትንሹ ሕፃን ቂርቆስ። ክብር ለመድኃኒዓለም ይሁን። እኔ ክርስቲያን ነኝ። እግዚአብሔር በሕፃናት ያድራል። እግዚአብሔር በእናቶች ላይ ያድራል። እግዚአብሔር በአባቶች ላይ ያድራል። እግዚአብሔር በእህቶች ላይ ያድራል። እናቶች እግዚአብሔር የሚያድርበትን እሱ ያውቃል። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ፈጣሪያችን ነው ስንል እንዲሁ ዝም ብለን አይደለም። ኤፌሶን ምዕራፍ 2 ቁጥር 8 አንብቡት። እንዲህ ይላል፣ ለመልካም ሥራ በክርስቶስ ኢየሱስ ተፈጠርን ይላል። ክብር ለመድኃኒዓለም ይሁን። በክርስቶስ ኢየሱስ ምን ሆን? ተፈጠርን። ለምን? ለመልካም ሥራ፣ ለምስጋና። ሰው ለምስጋና ነው የተፈጠረው፣ ለሌብነት አይደለም። እርስ በርሱ ለመጋደል አይደለም። ደም ለማፍሰስ አይደለም። ለዝሙት ለዘማዊነት አይደለም። ሰው የተፈጠረው ለቅድስና ነው። ሰው የተፈጠረው ለክብር ነው። ሰው የተፈጠረው አምላኩን እግዚአብሔርን ቅዱስ 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 እግዚአብሔር ያለ እንደ ቅዱሳን መላእክት እንዲያመሰግን ነው የተፈጠረው። ደስ ይበላችሁ። ክብር ለመድኃኒዓለም ይሁን። አዎ ዲያብሎስን ያናደደው ይሄ እኮ ነው። ሳጥናኤልን ያናደደው ይሄ እኮ ነው ወገኔ። ሰይጣን ዲያብሎስ ወደ ምድር ሲወድቅ ሲጣል፣ አዎ በሱ ቦታ አዳም ተተካ፣ መልአክ ሆነ። ክብር ለመድኃኒዓለም ይሁን። ታዲያ ምን ይሁን ወገኔ? አዎ የተጣለውን ዲያብሎስን ግን አዎ በራዕየ ዮሐንስ ምዕራፍ 12 ቁጥር 7 ላይ ይሁን እነሆ በሰማይ በሉ እስቲ ሰልፍ ሆነ፣ ዘንዶ በሉ ከመላእክቱ ጋር ተዋጋ፣ አልቻላቸውም በሉ ወደ ምድር ወደቀ ይላል። ክብር ለመድኃኒዓለም። አያችሁ የጦሩ መሪ የመላእክት ሁሉ አለቃ ቅዱስ ሚካኤል ነው። ክብር ለመድኃኒዓለም ይሁን። የጦሩ መሪ በሰማይ የነበረው ሰልፍ
አዎ በሰማይ የነበረውን ጦርነት ይመራው የነበረ ቅዱስ ሚካኤል ነው። ደግሞም በያላችሁበት ቁሙ ብሎ ያወጀው ቅዱስ ገብርኤል ነው። ክብር ለመድኃኔዓለም ይሁን። ሰባቱ ሊቃነ መላእክት ይባላሉ። እነዚህ ቅዱሳን መላእክት ለምን አሸነፉ ሲባል ኤል የሚለው እግዚአብሔር ከነሱ ጋር ስለነበረ ነው። ኤል ማለት ኃያል አምላክ ማለት ነው። ኤል ማለት እግዚአብሔር ማለት ነው። ሚካኤል፣ ገብርኤል፣ ሩፋኤል፣ ራጉኤል፣ ኡራኤል እነዚህ ሁሉ ኤል ያለባቸው ናቸው። ኤል ማለት ኃይል ነው። ኤል ማለት ህቡዕ ስም ነው። ኤል ማለት የእግዚአብሔር ኃይልና ስልጣን ነው። ስለዚህም ኤል በሚለው አከበራቸው። የወደቀውንስ 7 የወደቀ ስም ተሰጠው። በዚህ ስም ከተጠራችሁ እናንተም ወድቃችኋል። አንደኛው ስሙ ዲያብሎስ፣ ሰይጣን 2፣ አጋንንት 3፣ ዘንዶ 4፣ እባብ 5፣ አውሬ 6፣ ጠንቋይ 7። ይሄ 7 የወደቀ ስም ይባላል። ወደ መሬት ተጣለ፣ እሱም የወንድሞች ከሳሽ ሆነ ይላል። የወንድሞች ከሳሽ ሆነ ይላል። አያችሁ፣ ያ 666 አውሬው ዛሬ ወንድ ለወንድ እያትጋባ ነው፣ ሴት ለሴት እያጋባ ነው። ግብረ ሰዶማውያን ሆነ። አያችሁ፣ የአውሬው ልጆች አሁን በዓለም ላይ በዝተዋል። እንዲህ ይላል ራዕየ ዮሐንስ፣ አዎ የአውሬውን ምስጢር እኔ እነግርሃለሁ፣ እሱም በቁሙ የሞተ ነው፣ በጥዝጣዜ ቁስልና በመርዝ ተረግፏል ይላል። ይገርማል። ራዕየ ዮሐንስ 14 ላይ ይሁት በመርዝ የተለከፈ በጥዝጣዜ ቁስል የወደቀ ወደ ገሃነም የሚጣል አዎ አውሬው ከወደቀው ስም አንዱ እሱ ነው፣ የወደቀ ስም እና እግዚአብሔር አምላካችን መድኃኒታችን ኢየሱስ ክርስቶስ ለእኛ አምላካችን ነው። ክብር ለመድኃኔዓለም ይሁን። ለእኛ አምላክ ነው። ኢየሱስ ክርስቶስ ፈራጅ ተብሎ ተቀምጧል። ግን አሁን አማላጅ ያደረጉት እኮ ኢየሱስ ለእኛ ይማልድልናል፣ ለእኛ ይለምንልናል። በቃ ጻድቃን ሰማዕታትን ጠሏቸው። አያቸው፣ እነዚህን ቅዱሳን ሰማዕታትን ጠልተው ኢየሱስ ለእኛ አማላጅ ነው አሉ። ኢየሱስ ለእኛ ይማልድልናል አሉ። አያችሁ፣ ተመልከቱ። አሁን ኢየሱስ ክርስቶስ ፈራጅነቱ የት ተቀምጧል ስትሉ ማቴዎስ ወንጌል ምዕራፍ 25 ቁጥር 34 ላይ ተቀምጧል። የሰው ልጅ ጌታ ኢየሱስ ክርስቶስ በዙፋኑ ክብር ይቀመጣል፣ ኃጥአንና ጻድቃን በቀኝና በግራ ይቆማሉ። በቀኝ ያሉትንም በሉ እናንተ የአባቴ ቡሩካን ወደ ዘላለም ሕይወት ግቡ ይላቸዋል። ክብር ለመድኃኔዓለም ነው። ወደ ዘላለም ሕይወት። በግራ ያሉትን ደግሞ እናንተ እርጉማን ወደ ዘላለም እሳት ሂዱ ብሎ ይፈርድባቸዋል። ያ ኢየሱስ ክርስቶስ ነው። ደስ ይበላችሁ። ክብር ለመድኃኔዓለም። ያ ኢየሱስ ክርስቶስ ነው። ደግሞም በዮሐንስ ወንጌል ምዕራፍ 5 ላይ እግዚአብሔር አብ በሉ በአንድ ሰው እንኳ አይፈርድም፣ ፍርድን ሁሉ ለወልድ ሰጠው ይላል። ክብር ለመድኃኔዓለም። እስቲ አመስግኑት እግዚአብሔር። በእውነት የሚገርም። ስለዚህ እናቶቼ፣ አባቶቼ፣ እህቶቼ፣ ወንድሞቼ እውነተኛ ምስክር በሉ ነፍሶችን ያድናል። እንዴት ያድናል? እችን ተናግሬ ላብቃ። እንዴት ያድናል? የማቴዎስ ወንጌል ምዕራፍ 10 ቁጥር 40 እንዲህ ይላል፣ እናንተን የሚቀበል እኔን ይቀበላል፣ እኔን የሚቀበል አባቴን ይቀበላል ይላል። ክብር ለመድኃኔዓለም ይሁን። እናንተን የሚቀበል ነቢይን በነቢይ ስም
ጻድቅን በጻድቅ ስም የሚቀበል እኔን ይቀበላል። ክብር ለመድኃኔዓለም ይሁን። ይሄ እኮ ነው ወገኔ፣ ነፍሶችን ያድናል። አዎ እውነተኛ ምስክር፣ እውነተኛ ሃይማኖተኛ፣ እውነተኛ አሳማኝ፣ እውነተኛ ሰባኪ፣ እውነተኛ ወንጌላዊ፣ እውነተኛ የሆነው ሁሉ ስለ ኢየሱስ ክርስቶስ ሰብኮ ነፍሳትን ያድናል። ስለዚህ ጀግና ነው ቅዱስ መርቆሬዎስ። ጠላትን አሸንፏል ቅዱስ መርቆሬዎስ። ነገር ግን ንጉሡ ክዶ ጣዖት አመለከ፣ እግዚአብሔርን ካደ። እግዚአብሔርን ሲክድ ቅዱስ ገብርኤል መጣና ለቅዱስ መርቆሬዎስ ጦር ሜዳ ላይ ንጉሡ ካደ፣ አንተ ግን እስከ መጨረሻው ድረስ ትቋቋመዋለህ፣ እኔ ከአንተ ጋር ነኝ አለው። ክብር ለመድኃኔዓለም ይሁን። አያችሁ ቅዱስ መርቆሬዎስ ከጦር ሜዳ ተመልሶ እስከ መጨረሻው ድረስ ተቋቁሞታል። ክብር ለመድኃኔዓለም ይሁን። አንተ ጣዖት አምላኪ፣ ከእንግዲህ በኋላ ያንተ ሎሌ፣ ያንተ አሽከር፣ ያንተ ወታደር አይደለሁም፣ እኔ የክርስቶስ ወታደር ነኝ አለ። ክብር ለመድኃኔዓለም ይሁን። ቅዱስ መርቆሬዎስ አዎ ይኸውላችሁ ብረት አልጋ ላይ አስተኝተው ሲገርፉት፣ በብረት ሲገርፉት ደሙ እንደ ውሃ ወረደ ይላል። ያ ከገላው የወረደው ደም እሳት ሆኖ ከተማውን አቃጠለው ይላል። ክብር ለመድኃኔዓለም ይሁን። ረፍቱ ሰማዕትነቱን የተቀበለበት ኅዳር 25 ነው። እግዚአብሔር የተመሰገነ ይሁን። እናቶች፣ አባቶች፣ እህቶች፣ ወንድሞች እንግዲህ ነፍሳችሁን ለማዳን ቃል ኪዳን የተሰጣቸውን ሰማዕታት ማክበር ያስፈልጋል። ለቅዱስ ጊዮርጊስ እግዚአብሔር ቃል ኪዳን ሰጥቶታል። ለቅድስት አርሴማ ቃል ኪዳን ሰጥቷታል። ለቅዱስ መርቆሬዎስ ቃል ኪዳን ተቀብሏል። እነዚህ ጻድቃን ሰማዕታት ሁሉ እግዚአብሔርም ቃል ኪዳን ስለገባላቸው ለነዚህ ነብይን በነብይ ስም ጻድቅን በጻድቅ ስም የተቀበለ እኔን ይቀበላል ስላለ እኔና እናንተ ቅዱስ መርቆሬዎስን ተቀብለናል። ክብር ለመድኃኔዓለም ይሁን። ይለምንልናል፣ ይማልድልናል። አዎ ይለምንል። ልመና ማለት አስታራቂ ማለት ነው። አማላጅ ማለት አስታራቂ ማለት ነው። ድንግል ማርያም ታስታርቃለች። አዎ ጻድቃን ሰማዕታት ያማልዳሉ፣ ያስታርቃሉ። ማንን? ኢየሱስ ክርስቶስን ይለምናል። እነ ቅዱስ ጊዮርጊስ፣ እነ ቅዱስ መርቆሬዎስ፣ እነ ቅድስት አርሴማ እነዚህ ሁሉ ሰማዕታት በእውነት ሲመሰክሩ ምስክርነታቸው በኢየሱስ ክርስቶስ ስም ነው። በኢየሱስ ክርስቶስ ስም እኮ ነው ተጋድሎውን ያደረጉት። ጣዖቱን ያጠፉት በኢየሱስ ክርስቶስ ስም ነው። ደስ ይበላችሁ። ከለወዳኔ ሰማዕታት የሚመሰክሩ ስለ ኢየሱስ ክርስቶስ ነው። የሚጋደሉ ስለ ኢየሱስ ክርስቶስ ነው። ምስክርነታቸው ስለ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ አዎ ቅዱስ ጳውሎስ ሲመሰክር እንዲህ አለ። ጌታ በሉ እስቲ ኢየሱስ ክርስቶስ አምላክ እንደሆነ ጌታ እንደሆነ በልብህ ብታምን በአፍህ ብትመሰክር ለዘላለም ትድናለህ እኮ ነው ያለው። ክብር ለመድኃኔዓለም ይሁን። ለዘላለም ትድናለህ። ሮሜ ምዕራፍ 10 ቁጥር 9 ተመልከቱት። በልብህ ብታምን በአፍህም ብትመሰክር ለዘላለም ትድናለህ እኮ ነው የተባለው። ወገኔ ለዘላለም ትድናለህ። ይሄ ነው እኛ ምስክርነታችን ስለ ኢየሱስ ክርስቶስ ሕያው ስለሆነው ነው። ከኔ ጋር ነግሳችሁ ትኖራላችሁ። ቅዱስ መርቆሬዎስ ከክርስቶስ ጋር ነግሷል። ክብር ለመድኃኔዓለም። ሰማዕታት ቅዱሳን ከክርስቶስ ጋር ነግሰዋል፣ እንደ ፀሐይም በርተዋል። ደስ ይበላችሁ። ክብር ለመድኃኔዓለም ይሁን። እነዛ በእውነት የመሰከሩልኛል። አዎ በእውነት የመሰከሩልኝ። ሐሰተኛ እንዳትሆኑ አደራችሁ። በማቴዎስ ወንጌል ምዕራፍ 10 ቁጥር 32 በሰው ፊት የሚመሰክርልኝ በሉ እስቲ እኔም በአባቴ ፊት እመሰክርለታለሁ። በሰው ፊት የሚክደኝ እኔም በአባቴ ፊት እክደዋለሁ። ስለ ክርስቶስ አትደራደሩ። ስለ ክርስቶስ አምላክነት፣ ስለ ጌቶች ጌታ አልፋ ኦሜጋ ስለመሆኑ ድርድር የለንም። ግን እግዚአብሔር የወደዳቸውን ያከበራቸውን ማክበር ግዴታ። እሱ ያከበራቸውን እናከብራለን። ክብር ለመድኃኔዓለም ይሁን። ቅድስት እናቱን ድንግል ማርያምን ያላከበረ
ክርስቲያን ክርስቶስን ያውቀዋል እንዴ? አክብር አባከ ወእመከ። አያችሁ፣ እግዚአብሔርም በ10ቱ ትእዛዝ ውስጥ እናት አባትህን አክብር እኮ ነው ያለው። ታዲያ የመጀመሪያው እናት አባት እኮ እግዚአብሔርና ድንግል ማርያም ናቸው። ክብር ለመድኃኔዓለም ይሁን። ቀና ብለህ አባትን እግዚአብሔርን በሰማይ ጎንበስ ብለህ እናትን በምድር አክብር እኮ ነው ያለው። ክብር ለመድኃኔዓለም ይሁን። እሱ እኮ ነው ያዘዘው። የመላእክትን ዘር አልነሳም። ድንግል ማርያም ከኔና ከናንተ ተገኘች። ወገናችን፣ አካላችን፣ ስጋችን ናት። ክብር ለመድኃኔዓለም ይሁን። እሷ እኮ ናት የእኛ እናት። ዮሐንስ እድለኛው ወደ ቤቱ ይዟት ሄደ። አቤት አቤት መታደል! እነኋት እናትህ ሲለው ከመስቀሉ ስር ይዟት ወደ ቤቱ ሄደ። አልሞተም፣ አረገ። ክብር ለመድኃኔዓለም ይሁን። አዎ ወደ ሰማያት አረገ እኮ ነው የሚለው። ሞትን አልቀመሰም እኮ ነው የሚለው። ድንግል ማርያምን የያዘ እኮ አይሞትም። እሺ እናቶቼ፣ አባቶቼ፣ እህቶቼ፣ ወንድሞቼ እንግዲህ የቅዱስ መርቆሬዎስ ረድኤትና በረከት በእኛ ይደር። እውነተኛ ምስክር በሉ፣ ነፍሶችን ያድናል። አዎ ቅዱስ መርቆሬዎስን፣ ቅዱስ ጊዮርጊስን፣ ቅድስት አርሴማን ተከትለው በእነሱ ሃይማኖት ጸንተው ዓለምን አሸንፈው መንግሥተ ሰማያት የገቡ ብዙ ናቸው። እውነተኛውን ሃይማኖት እግዚአብሔር ያጽናልን። ኦርቶዶክስ ቀጥ ያለች እውነተኛ ናት። በእሷው ጸንተን እስከ ዘላለም እንድንኖር አምላካችን ይርዳል። ላስተማረን፣ ለመከረን፣ ለገሰጸን ለልዑል አምላካችን ክብር ምስጋና ይድረሱ። ምስጋና ለፈጣሪያችን ይሁን። ለክቡር አባታችን ቃለ ሕይወት ያሰማልን፣ በዕድሜ በጤና ይጠብቅልን፣ ምእመናን እናንተንም ይባርክልን። አሁን ቀጥታ አባታችን መላከ ሰላም ቆሞስ አባ ኪዳነ ማርያም መጨረሻውን ጸሎት እንዲያደርጉልን ወደ እሳቸው ወስዳቸዋለሁ። እግዚአብሔር ከሁላችን ጋር ይሁን። በዓሉን የሰላም የፍቅር የበረከት ያንድነት ያደርግልን። ከእመቤታችን ከድንግል ማርያም በረከት ይክፈለን። አቡነ ዘበሰማያት